ምሳሌ ዛሬ በ3% ወለድ ፈርማችሁ ከሆነ 24 ቀን ይጠብቃል ማለት ነው። 24 ቀን ባለው ቀን ውስጥ ወረቀቶችን አስተካክላችሁ ሁሉ ነገር ተስተካክሉ ከመጣ ያው ያነውን በዛው ቀን በተፈራረማችሁበት ያን 3% ትወስዷላችሁ ማለት ነው። 24 ቀን ካለፈ በኋላ ግና ባንክ ያን ሰርዞ በሌላው መንገድ ያው እንግዲህም ወለድ ስለሚቀያየር ወለዱ ተቀይሮ ከሆነ ያው በተቀየረው ለእናንተም ሆነ ለባንክ ይህንን ያገለግላል። ስለዚህ እኔ ከእናንተ የምለምነው ብድር ከወሰዳችሁ ከፈረማችሁ ባንክ ቀን ጀምሮ 24 ቀን ነው የቀነ ገደቡ ማለት ነው የሚጠብቃችሁ። የተፈራረማችሁበትና እንዲሁ ድርድር አድርጋችሁ ተስማምታችሁ ባንኩ ጋር የተፈራረማችሁበት 24 ቀን ብቻ ነው ወለዱ የሚጠብቃችሁ። ከዛም በኋላ ያው ለእናንተም ሆነ ከቀነሰ ያው ለእናንተ ነው፣ ካደገ ያው ለባንክ ነው። ከ24 ቀን በኋላ ያነ ተሰርዞ እንደገና እንደ አዲስ ወለዱ ይሰራል ማለት ነው። ስለዚህ እንዲሁ አንዳንዶች ስራውን እንደዚህ የፈጸምኩላቸው ሰዎች ማለት ነው ወረቀቱን አያስተካክሉ በወቅቱ ጊዜ ይወስዳል። ከወሰደ በኋላ ባንኩ ያው ኑ ፈርሙ፣ ልዩነት አለው ለእናንተም ሆነ ለባንክ ኑ ፈርሙ ብሎ ሲጠይቅ እነሱ እንዴ ፈርመን የለ ለምን ደግመን እንፈርማለን ነው አስረዳለሁ። ወለዱ የሚጠብቀው 24 ቀን ብቻ ነው። ከ24 ቀን በኋላ ይቀየራል። አድጎም ከሆነ ያድጋል፣ ቀንሶም ከሆነ ያው ይቀንሳል። ለእናንተ ነው፣ ለሁሉ ነው፣ ለባንክም ለእናንተም። ስለዚህ እነዚህ ነገሮች ተዋጋሽ ታዳምጡ ይፈልጋለሁ። ኢሹሪ ክሮኒ የሚባለው የመጀመሪያው ፍቃድ ለ3 ወር ከባንክ ሄዳችሁ ከድርድር በኋላ ከተስማማችሁ በኋላ ሄዳችሁ ከፈረማችሁ 24 ቀን ወለዱ ይጠብቃል። ከዛም በኋላ ግን ይቀያየራል ለእናንተም ሆነ ለባንክ። ከዚህ ይሄ ያው ለባንክ ነው፣ ለብድሮች ለነዚህ ነው። ከዚህ ቀጠል አድርጌ የምናገረው እንደዚሁ ቤት ስትገዙ ማለት ነው። ቤት ስትገዙ እንዲሁ ብቻችሁም ሆናችሁ ወይም ደላላ ይዛችሁ ስትሄዱ ስንት ነው የሚሸጥ አካባቢው ብሎ ጥሩ አድርጎ ማጣራት የመሰለ የለም። አስቀድሞ ይህን ያህል ገንዘብ ነው የሚከፍል ከማለት ከዚህ ሰፈር ስንት ተሽጧል፣ ባለፈው ወር፣ ባለፈው ዓመት